አብዛኞቹ ክርስቲያኖች ወደ ቤተ ክርስቲያን ይሄዳሉ፣ አልፎ አልፎ መጽሐፍ ቅዱስን ያነባሉ፣ እናም ጥሩ ሕይወትን ለመኖር ይሞክራሉ። በመንፈስ የተሞሉ ክርስቲያኖች ግን አካሄዳቸው የተለየ ነው። ሊጠፋ በማይችል እሳት ይቃጠላሉ። ታዲያ ሌሎች የማያደርጉትን እነሱ ምን እያደረጉ ነው? ዛሬ በመንፈስ የተሞሉ አማኞች ዘውትር የሚኖሩባቸው 7 ኃይለኛ ልማዶች አጋራቸዋለሁ። እነዚህ ነገሮች ይለዩዋቸዋል፣ እንዲሁም በየቀኑ የመንፈስ ቅዱስን ኃይል ይጋብዛሉ። ወደ ዝርዝሩ እንግባ። አንደኛ፣ እያንዳንዱን ቀን ለመንፈስ ቅዱስ በመገዛት ይጀምራሉ። ስልካቸውን ከመመልከታቸው በፊት፣ ማህበራዊ ሚዲያ ከመቃኘታቸው በፊት ወይም ከመንቀሳቀሳቸው በፊት በመንፈስ የተሞሉ አማኞች ቀኑን ለእግዚአብሔር ያስረክባሉ። ጉዳዩ ስለ መጸለይ ብቻ አይደለም፣ ስለ መገዛት እንጂ። በመዝሙር 143:10 ላይ እንደ ዳዊት እንዲህ ብለው ይጸልያሉ። አንተ አምላኬ ነህና ፍቃድን ለማድረግ አስተምረኝ፣ ቅዱስ መንፈስም በቅን ምድር ይምራኝ ይላል። ቀኑን በራሳቸው ጉልበት አይጀምሩ፣ በእግዚአብሔር መንፈስ ይጀምራሉ እንጂ። ሁለተኛ፣ ቃሉን እንደ ሕይወት መስመራቸው ይመገቡታል። መጽሐፍ ቅዱስን የሚያነቡት ዝም ብለው ግዴታን ለመወጣት አይደለም፣ እግዚአብሔርን ለመስማት እንጂ። ኢየሱስ በዮሐንስ 6:63 ላይ እንዲህ አለ፣ እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። በመንፈስ የተሞሉ ክርስቲያኖች ቃሉን ማወቅ ብቻ ሳይሆን ይኖሩታል፣ ይተነፍሱታል፣ ያሰላስሉታል። አንዲት ጥቅስ እንኳን ብትሆን ዝም ብለው አያነቧትም፣ ያላምጧታል፣ ዳጀስት ያደርጓታል እንጂ። ሶስተኛ፣ የማዳመጥ ጸሎትን ይለማመዳሉ። ለእግዚአብሔር ብቻ አይናገሩም፣ ቆም ብለው ያዳምጣሉ። መንፈስ ቅዱስ ከመጮህ በሹክሹክታ እንደሚናገር ያውቃሉ። በኢሳይያስ 30:21 እንዲህ ይላል፣ ወደ ቀኝም ወደ ግራ ዘወር ብትሉ ጆሮዎችህ በኋላህ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ። በመንፈስ የተሞሉ አማኞች መንፈስ ቅዱስ ሆይ ዛሬ ምን እያልከኝ ነው ብለው ለመጠየቅ ጊዜ ይወስዳሉ። መመሪያ ይጠብቃሉ፣ ያገኙታል። አራተኛ፣ በማይመች ቢሆንም እንኳ መነሳሳቶችን ይታዘዛሉ። ከአንድ ሰው ጋር እንድታወራ ወይም ለማታውቀው ሰው እንድትጸልይ ያ ያንተ ያልሆነ መነሳሳት ተሰምቶ ያውቃል? በመንፈስ የተሞሉ ክርስቲያኖች አሲ ቢመስልም እንኳን ያደርጉታል። ምክንያቱም ታዛዥነት ታምራትን እንደሚከፍት ያውቃሉ። በሐዋርያት ሥራ ምዕራፍ 8 ላይ መንፈስ ቅዱስ ፊልጶስን ወደ አንድ የተለየ መንገድ እንዲሄድ ነገረው። በመጨረሻም አንድን ኢትዮጵያዊ ባለሥልጣን ወደ ክርስቶስ እንዲመራው አደረገው። የዘገየ ታዛዥነት አሁንም አለመታዘዝ መሆኑን ያውቃሉ። አምስተኛ፣ ከባቢ አየርን በጭካኔ ይጠብቃሉ። ምን እንደሚያዩ፣ ምን እንደሚሰሙና ከማን ጋር እንደሚውሉ ጥንቁቆች ናቸው። ይህን የሚያደርጉት ሕግ አጥባቂ ስለሆኑ ሳይሆን በውስጣቸው ያለውን እሳት ለመጠበቅ ነው። ኤፌሶን 4:30 እንዲህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። አንዳንድ ሙዚቃዎችን፣ ንግግሮች ወይም ሚዲያዎችን መንፈስ ሊያጠፉ እንደሚችሉ ያውቃሉ። ስለዚህ ቅድስናን የሚመርጡት በፍርሃት ሳይሆን በጥልቅ ጥማት ነው። ስድስተኛ፣ ንስሐ ለመግባትና ይቅር ለማለት ፈጣኖች ናቸው። በመንፈስ የተሞሉ ክርስቲያኖች በቅሬታ ውስጥ አይቆዩም። ይቅር አለማለት የመንፈስ ፍሰት እንደሚዘጋ ያውቃሉ። ጌታ ሆይ ልቤን አንጻው ለማለት ፈጣኖች ናቸው። መዝሙር 51:11 ይላል፣ ከፊትህ አትጣለኝ፣ ቅዱስ መንፈስም ከኔ ላይ አትውሰድብኝ። በመኩራታቸው የእሱን መገኘት አብልጠው ያከብራሉ። ሰባተኛ፣ በዘላለማዊ አጣዳፊነት ስሜት ይኖራሉ። መንፈስ የተሞሉ አማኞች በቸልተኝነት አይኖሩም። ጊዜው አጭር መሆኑን፣ በመንግስቱ መቅረቡንና ነፍሳት አደጋ ላይ መሆናቸውን ያውቃሉ። ስለ ኢየሱስ በድፍረት ያካፍላሉ፣ በስሜት ያገለግላሉ። እያንዳንዱን ቀን የመጨረሻውን ደህና አድርገው ይናገራሉ፣ ይኖራሉ፣ ዋጋም እንዲኖር ያደርጋሉ። ሮሜ 11:11 እንዲህ ይላል፣ ለሥራ ከመትጋት አትለግሙ፣
በመንፈስ የሚቃጠሉ ሁኑ። ለጌታ ተገዙ። እነዚህ ልማዶች ለተመረጡ ጥቂቶች ብቻ አይደሉም፣ ከእግዚአብሔር የበለጠ ለሚፈልግ ለማንኛውም ብዛ ነው። በመንፈስ የተሞሉ ሕይወት መኖር ከዛሬ መጀመር ትችላለህ። ከእነዚህ ልማዶች ውስጥ ይበልጥ የነካ የትኛው ነው? አስተያየት ላይ አስፍረውና አብረን እንደግ። ላይክ፣ ሰብስክራይብ ማድረግ፣ አዲስ ሰዓት ለሚያስፈልገው ሰው ማጋራት አትርሳ። ተሞልተህ ቆይ፣ ታምነህ ቆይ።